እስቲ አንድ ጥያቄ ልጠይቅህ። ለአንድ ሰዓት ከስልክህ፣ ከማህበራዊ ሚዲያ፣ ከሰዎችና ከማንኛውም የውጭ ጫጫታ ርቀህ በጸጥታ መቀመጥ ትችላለህ ወይስ ዝምታው ራሱ ያስፈራሃል? አብዛኞቻችን ብቻችንን መሆን እንፈራለን፣ ምክንያቱም ብቻችንን ስንሆን ከዓለም ሳይሆን ከራሳችን ጋር እንገናኛለን። ነገር ግን ታላላቅ ሀሳቦች በጫጫታ ውስጥ አይወለዱም። ዓለምን የሚቀይሩ ፈጠራዎች፣ ህይወትን የሚለውጡ ራዕዮች እና የሚያስደንቁ ግኝቶች ሁሉም ከጥልቅ ዝምታ ይጀምራሉ። ዛሬ ስለ ኒኮላ ቴስላ ታሪክ ብቻ አንነጋገርም። የተወለደበትን፣ የሞተበትን ወይም የፈጠራቸውን ዝርዝር ብቻ አንመለከትም፣ ምክንያቱም ታሪክን ዝም ብሎ ማወቅ ህይወትን አይቀይርም። ነገር ግን አንድ ታላቅ ሰው እንዴት ያስብ እንደነበር ማወቅ ሙሉ ህይወትን ሊቀይር ይችላል። ይህ ቻናል የሚያቀርበውም ይህንኑ ነው። ታሪኮችን ለመስማት ሳይሆን አእምሯችንን ለማስፋት፣ የታላላቅ ሰዎችን ህይወት በመመልከት የራሳችንን ታላቅነት ለማንቃት። ኒኮላ ቴስላ ብዙ ጊዜውን የሚያሳልፈው ብቻውን እየሰራ ነበር። ብዙዎች ይህንን እንደ ብቸኝነት መገለል ይቆጠሩት፣ እሱ ግን እንደ ታላቅ ኃይል ያየው ጀመር። ለእሱ ዝምታ ባዶነት አልነበረም። ዝምታ የረቂቅ ሐሳቦች መወለጃ ነበር። ዛሬ ግን የምንኖረው በተቃራኒው ዓለም ውስጥ ነው። አእምሯችን በየደቂቃው በማሳወቂያዎች፣ በቴክኖሎጂ ይቋረጣል። አንድ ስራ እየሰራ ሌላ ነገር እናስባለን። አንድ መጽሐፍ እያነበበን ስልካችንን እንከፍታለን። አንድ ህልም ለመገንባት ስንሞክር የሌሎች ህይወት ለማየት እንጠመዳለን። እንዲህ አይነት የተበታተነ አእምሮ ጥልቅ ፈጠራና ስኬት ሊያመጣ አይችልም። ሰዎች ትኩረት ማድረግ በተፈጥሮ የሚመጣ ልዩ ስጦታ ይመስላቸዋል፣ ግን አይደለም። ትኩረት በየቀኑ የሚገነባ ጡንቻ ነው። ልክ የአካልህ ጡንቻ በስፖርት እንደሚያድገው ሁሉ አእምሮም በልምምድ ይጠነክራል። ቴስላ በአንድ ሐሳብ ላይ ብቻ ለሰዓታት፣ ለቀናት፣ አልፎ ተርፎም ለሳምንታት ሙሉ ሐሳቡን ሰብስቦ ማቆየት ይችል ነበር። ዛሬ ግን ብዙዎቻችን ከ10 ደቂቃ በላይ በአንድ ነገር ላይ ትኩረት ማድረግ እየከበደን ነው። ይህ የችሎታ ችግር አይደለም፣ የልምድ ችግር ነው። ምናልባት ህይወትን የሚቀይረው ያ ታላቅ ሐሳብ አሁን በአእምሮ ውስጥ ተቀምጦ እየጠበቀ ይሆናል። ነገር ግን የውጭ ጫጫታ ድምጹን እየሸፈነው ነው። ስለዚህ ከሰዎች ለመሸሽ ሳይሆን ከራስ ጋር ለመገናኘት ጊዜ ስጥ። በየቀኑ 20 ደቂቃን እንኳን ስልክ የሌለበት፣ ጫጫታ የሌለበትና ፍጹም ዝምታ የሰፈነበት የራስ ቦታ ፍጠር። ምክንያቱም ትልቁ ጦርነት ከሌሎች ጋር አይደለም፣ ከተበታተነውና ካልተገራው አእምሮ ጋር እንጂ። እናም ያንን ጦርነት የሚያሸንፍ ራሱን መምራት የተማረ ሰው ብቻ ነው። ነገር ግን ትልቅ ትኩረት ብቻውን አይበቃም። ዓለም በራእይ ሲስቅብህ፣ ሰዎች ሲጠራጠሩ እና የምታምነውን ሁሉ ለማቆም ሲሞክሩ እንዴት ትቀጥላለህ? ጥልቅ ትኩረት ታላቅ ሐሳብ ይወልዳል። ነገር ግን ታላቅ ሐሳብ አለህ ማለት ዓለም ወዲያውኑ ይቀበላል ማለት አይደለም። አንዳንድ ጊዜ የምታምንበት ነገር ፍጹም ትክክል ሊሆን ይችላል፣ ነገር ግን ሰዎች አሁንም ይስቁብሃል። ኒኮላ ቴስላ በህይወቱ ውስጥ ብዙ ጊዜ ተቃውሞና ክህደት ገጥሞታል። ሰዎች ሐሳቦቹን የማይተገብሩ የወረቀት ላይ ህልሞች እያሉ አጣጥለውታል። አንዳንዶች ራእዩን ለመስረቅና ለመጠቀም ሞክረዋል። አንዳንዶች ደግሞ ስሙን ሳያነሱ ስራውን ለራሳቸው አድርገውታል። ነገር ግን እሱ አንድ ትልቅ ነገር ተረድቶ ነበር። ሰዎች ሊያጠቁ የሚችሉት ገንዘብህን ነው፣ እድሎችህን ነው፣ አልፎ ተርፎም ስምህን ነው። ነገር ግን በአእምሮ ውስጥ የተተከለውን ያንን ታላቅ ራዕይ መቼም ቢሆን ሊነጥቁ አይችሉም። ምናልባት አንተም ዛሬ በህይወትህ ይህንን አይነት እያጋጠመህ ይሆናል። ቤተሰቦችህ ይህ አይሆንም፣ አትችልም ይሉሃል። ጓደኞችህ በከንቱ ጊዜን እያባከንክ ነው እያሉ ይሳለቁብሃል። ምናልባት በአሁኑ ሰዓት አንተ ብቻ የምታየው ማንም ያልተረዳው ትልቅ ራዕይ ይኖርሃል። ያ ብቸኝነት ደግሞ በጣም አስፈሪ ሊመስል ይችላል። ግን አስታውስ፣ በሰው ልጅ ታሪክ ውስጥ የተመዘገቡ ታላላቅ ለውጦች በሙሉ መጀመሪያ የሚታዩት በአንድ ሰው አእምሮ ውስጥ ብቻ ነው። ከዚያ በኋላ ነው ዓለም ሙሉ ብርሃናቸውን የሚያየው። ስኬታማ ሰዎችን ከሌሎች ተራ ሰዎች የሚለያቸው ልዩ ብልህነታቸው ብቻ አይደለም፣ ፈተናና ውድቀት በመጣ ጊዜ ያመኑበት ራዕይ ጨርሶ አለመተዋቸው እንጂ። ሁሉም ሰው ሲጠራጠራቸው እነሱ አሁንም በራሳቸው ላይ እምነት አላቸው። ሁሉም ሰው ተስፋ ቆርጦ ሲያቆም እነሱ ግን አንድ ተጨማሪ እርምጃ ወደፊት ይራመዳሉ። ይህ ነው እንግዲህ የማይናወጥ አስተሳሰብ ማለት። አሁን ቆም በልና ራስን ጠይቅ። አንድ ሰው ስለተሳለቀብኝ ብቻ የልጅነት ህልሜን በቀላሉ ተውኩት? አንድ ጊዜ ስለወደቅኩኝ እንደገና መሞከርን ፈራው? ወይስ ያ የደረሰብኝ ውድቀት ይበልጥ ጠንካራ ሰው አደረገኝ? አስታውስ፣ ሰዎች የሚያዩት የዛሬውን ደካማ ወይም ያልተሳካለትን ማንነትን ብቻ ነው። አንተ ግን ነገ የምትደርስበትን ያንን እምቅ አቅምህን ማየት አለብህ። ራዕይን
ራስህ ከፈቀድክና ከተውከው በቀር ከዓለም ላይ ማንም ሊያሸንፍ አይችልም። ትንሽ ትንሽ እየቻሻልክ ከቀጠልክ ግን አንድ ቀን ዛሬ የሚጠረጥሩ ሰዎች ራሳቸውን በአንተ ስኬት የሚያደንቁና የሚያጨበጭቡ ይሆናሉ። ግን ቴስላን ከሌሎች የሳይንስ ሊቃውንት ሁሉ በላይ የለየው አንድ የሚያስደንቅ ምስጢራዊ ችሎታ ነበር። እጆቹ ወደ ስራ ከመግባታቸው በፊት በአእምሮ ሙሉውን ንድፍ አውጥቶ ይጨርስ ነበር። ኒኮላ ቴስላ ማንኛውም መብራት ወይም ሞተር ከመስራቱ በፊት በወረቀት ላይ ንድፍ አይሰራም ነበር። መጀመሪያ ሙሉ በሙሉ በአእምሮ ውስጥ ይገነባው ነበር። በአእምሮ ውስጥ ማሽኑን ያንቀሳቅሰዋል። የትኛው ክፍሉ እንደሚበላሽ ወይም እንደሚያጠር ይመረምራል። ከዚያም ፍጹም ሲሆንለት ብቻ ነው በእጆቹ ወደ መስራት የሚገባው። ይህ የአእምሮ ምስል ግንባታ ወይም ሜንታል ቪዥዋላይዜሽን ይባላል። ብቻችንን የምንሳሳተው እዚህ ላይ ነው። አንድ ነገር በእጃችን ለመጨበጥ እንሮጣለን፣ ነገር ግን በአእምሮአችን ውስጥ ገና በደንብ አልሳልነውም። ህይወትን ለመቀየር መጀመሪያ ማየት መቻል አለብህ። የምትፈልገውን ስኬት፣ የምታገኘውን ጠንካራ ማንነት፣ መድረስ የምትፈልገውን ትልቅ ደረጃ መጀመሪያ በአእምሮ ስክሪን ላይ በትክክል መሳል አለብህ። ዛሬ የምትኖረው ህይወት ትላንት በአእምሮ ውስጥ በተደጋጋሚ ስታስበውና ስትፈረው የነበረው ማንነትን ነው። ፍርሃትን ደጋግመህ ካሰብክ ውድቀትን ትስባለህ። ጥንካሬንና ስኬትን ደጋግመህ በአእምሮ ከሳልክ ግን ወደዚያ የምትደርስበትን መንገድ ትፈጥራለህ። ቴስላ እንዳለው አእምሮ ማየት የሚችለው ማንኛውም ነገር እጆች ሊጨብጡት ይችላሉ። እንግዲህ አስቡበት። ኒኮላ ቴስላ በብቸኝነት በክህደትና በፈተና ውስጥ አልፏል። ዓለም ሊያቆመው ቢሞክርም እሱ ግን አላቆመም። ለምን መሰለህ? ምክንያቱም እሱ የሚመራው በውጭው ዓለም ጫጫታ ሳይሆን በውስጡ ባለው የማይናወጥ ራዕይ ነበር። ዛሬ ይህንን ቪዲዮ የምታየው ወጣት ያንተ ተራ ነው። ጫጫታውን ቀንስ፣ ስልክህን ለአፍታ አስቀምጥና ወደ ውስጣዊ ዝምታ ግባ። ጡንቻን እንደምትገነባው ሁሉ ትኩረትንና ግዝን ገንባው። ሰዎች ቢጠረጥሩህም እንኳ አንተ በራስህ ላይ አትደራደር። አእምሮን ለማስፋት ካለህበት ህይወት ፈንቅለህ ለመውጣትና የታላላቅ ሰዎችን ሚስጥር በመማር የራስን ታላቅነት ለመገንባት ዝግጁ ከሆንክ ይህ ቻናል ያንተ ቦታ ነው። ይህንን ቪዲዮ ከወደድከው ላይክ አድርገህ ከዚህ የቴስላ አስተሳሰብ ሚስጥር ውስጥ ልብህን የነካው የትኛው እንደሆነ በኮሜንት አጋራኝ፣ ወይም የተመቸ የቱ እንደሆነ በኮሜንት አጋራኝ።